ነገሩት ነገር እኮ በጣም ከባድ ነው። እናንተ እንኳን ለምትሳደቡት እኔ አፈርኩኝ። ቆይ ሁሉ ስድብ ሲጀመር ከየት ነው ይመጣላችሁ? ታይ ጥገኛ ስላስጠጋው ሰው ክፉ ነገር ማውራት የለበትም። እኔ ነኝ ለሆድሽ ምግብ ለጀርባሽ ደግሞ ፍራሽ የሰጠውሽ። ጸባይሽን ካላሳመርሽ አውጥቼ ነው የምወረውርሽ። ኧረ እባክሽ ይኸው ካላመንሽኝ እዩ። እዚህ ውስጥ ነው መርዝ የምታስቀምጠው? አዎ። እሺ ምን ልታረጊ ነው? የመርዙን ዕቃ ትተሽዋል። እናትየዋን ስትሰርባ ደግሞ ቀርጸሻታል። በሚበሉት ምግብ ላይ መርዝ ስትጨምርም ይዘሻታል። እሺ አሁን ምንድን ነው የምታደርጊው? አጋልጣታለሁ። በአደባባይ አዋርዳታለሁ። በአደባባይ ስሟ ሲጠፋ ገላዋ ደግሞ እስር ቤት ይማቀቃል። ምን ሆነሽ ነውማ? ስጦታ ብዬ ልብስ ይዤላት መጥቼ ነበር። የት የለበሽውን ልብስ ሰጭኛለሽ? ንቀት ነው ብላ ለሱ ነው የምታለቅሰው። እማዬ ካልፈለጉት ችግር የለውም እኮ ይቀራል። ለዛ ነው እናትሽ ከምጥለው ለኔ ሳልባጭ ያመጣሽኝ። ኧረ አይደለም የኔ እናት፣ እንዴት እንደዚህ ያስባሉ? እውነት ነው